ወንድ ልጅ ከልቡ ሲያፈቅር የሚያሳያቸው 10 ባህሪያት። የፍቅር አጋራችን ለኛ ያለው ፍቅር 100% እርግጠኛ ሆኖ መናገር ትንሽ አስቸጋሪ ነው። በተለይ ደግሞ ወንድ ልጅ እውነተኛ ፍቅር ውስጥ መግባት አለመግባቱን በልበ ሙሉነት መናገር ይከብድሻል። ቀደምት እናቶቻችንም የወንድ ልቡ የወፍ ወንዱ በማለት የጉዳዩን ክብደት ገልጸውታል። ወንድ ልጅ እወድሻለሁ ሲልሽ 2 ትርጓሜዎች አሉት። የመጀመሪያው ከአንቺ ጋር እድሜ ዘመን መኖር እፈልጋለሁ ማለቱ ሲሆን፣ ሁለተኛው ደግሞ ተመችተሽኛል ላዳር ወይም አንሶላ እንድንጋፈፍ እፈልጋለሁ ማለቱ ሊሆን ይችላል። ስለዚህ እወድሻለሁ ሲልሽ ዘለሽ እኔም እወድሃለሁ ከማለት ተቆጠቢ። ምክንያቱም እኔም እወድሃለሁ ስትዩ እሱ የሚረዳው ራሱ ጋር ካለው የእወድሻለሁ ትርጉም ተነስቶ እንጂ በትክክል አንቺ በተረዳሽበት መንገድ ላይሆን ይችላል። ስለዚህ እወድሻለሁ ሲልሽ ምን እያለሽ እንደሆነ ትክክለኛው ትርጓሜ እስክትረጂ ድረስ ሰከን ብለሽ አንዳንድ ነገሮችን ማየት ይኖርብሻል። አብሮሽ ያለው ልጅ እወድሻለሁ የሚልሽና በዙሪያሽ የሚያንዣብበው ዕቃ ለማንሳት ወይስ አብሮሽ እስከ መጨረሻው እስትንፋስ ሊቆይ የሚለውን ጉዳይ አሁን በምነግርሽ ምልክቶች በቀላሉ ማወቅ ትችያለሽ። አብሮሽ ሊዘልቅ የቆረጠ ወንድ ብቻ እነዚህ ነገሮች ያደርጋል። ሰላም። በዛሬው ቪዲዮ አብሮሽ ሊዘልቅ የቆረጠ ወንድ ብቻ የሚያደርጋቸውን ወይም የሚያሳያቸውን 10 ባህሪያት እንመለከታለን። የቻናላችን ቤተሰቦች እንደተለመደው ቪዲዮን ላይክ እያደረግን የአዳም ገመና እንበረብራለን። ዛሬ ገና ወደዚህ ድንቅ ቻናል የመጣችሁ እህቶቻችን ሳብስክራይብ በተንን በመንካት ገባ እንድትሉ እናበረታታለን። አንደኛ፣ 100% ያከብርሻል። ጤናማ የሆነ የፍቅር ግንኙነት ውስጥ ያሉ ሁልጊዜም በመከባበርና መከባበር ላይ ብቻ የተመሰረተ ግንኙነት ያደርጋሉ። የሚወድሽ ወንድ በሰውነትሽ ያከብርሻል፣ ምርጫሽን ይጠብቃል፣ እምነትና አስተሳሰብሽን ያከብራል። አብዛኞቻችን በምናውቃቸው የውበት መለኪያዎች አንጻር ስትታይ ማራኪ ወይም አማላይ ላትሆኚ ትችያለሽ። ነገር ግን እሱ ይህንንም ያከብርልሻል። በምላሹም የእሱኑ ነገሮች እንድታከብሪለት በእጅጉ ይፈልጋል። የምታቀርቢያቸው ሐሳቦች እሱ ከሚያስቡ ጋር ባይጣጣሙ እንኳን ልዩነታችሁን ያከብራል። በግድ እኔ ያልኩት ብቻ ይሁን አይልም። ይልቁንም ነገሮችን ባንቺ ቦታ ሆኖ ለማየት የተቻለውን ያደርጋል። ሁለተኛ፣ በአግባቡ ያዳምጥሻል። ወንዶች ከሚወቀሱባቸውና ከሚተቹባቸው ነገሮች አንዱ ጊዜ ሰጥቶ የማዳመጥ ድክመታቸው ነው። ለምሳሌ የምትሄዱበት እንዳላችሁ ነግረሽው የራስሽ ወይም ከቤተሰቦችሽ ያንዳችሁ ልደት ከሆኑ ቀናት በኋላ እንደሆነ አስታውሶሽ ሁሉ ሊረሳው ይችላል። ምክንያቱም ወንዶች ስንባል እንደዚህ ነን። ነገር ግን በጣም የሚያፈቅርሽ ወንድ ከላይ የጠቀስኳቸውን ጥቃቅን ነገሮች ሳይቀር በደንብ ያስታውሳቸዋል። ስትነግሪውም ከልቡ ይሰማቸዋል። ስለዚህ ምንም ያህል ብዙና ውስብስብ ነገሮችን ብትነግሪው እያንዳንዷን ዝርዝር ጉዳይ ለማስታወስ አንቺን ከልቡ መውደድ በቂ ነው። ሶስተኛ፣ ምክርሽን ይቀበላል። ወንድ ልጅ ብዙ ጊዜ ምክር አይመቸውም። ጭቅጭቅ፣ ንዝንዝ ወይም ሌላ የሚያበሽቅ ነገር መስሎ ይሰማዋል። በተለይ ደግሞ በጣም በተደጋጋሚ ምክር ካልለገስኩት ሰው አይሆንም ብለሽ ምክር ካበዛሽበት ሊሸሽሽና ሊርቅሽ ይችላል። ጥፋት እንኳን ቢያጠፋ ጥፋቱን ብቻ እንድትነግሪው እንጂ እንዴት ከስተቱ መታረም እንዳለበት በራሱ ማወቅ ይፈልጋል። ስለዚህ ጥፋቱን እንኳን ቢያምን መውጫ መንገዱን አንቺ እንድታመላክቺው አይፈልግም። ነገር ግን ወንድ ልጅ ከልቡ ሲወድሽና ሲያፈቅርሽ ችግሩንም መፍትሄውንም አንቺ እንድትነግሪው ይፈልጋል። በጉዳዩ ላይ ያንቺን እይታ ማወቅ ለሱ ከምንም በላይ ነው። አንዳንዴም የጀመረው መንገድ ትቶ በአንቺ አቅጣጫ ሊጓዝ ይችላል።